ይሄ የመጨረሻው ዘመን ተስፋ ያደረጉ እንዲኖሩ ጦርነት ይሆናል። አርማጌዶን ሊመጣ ነው። ስለዚህ ዘመኑን ሁሉ ጦርነት ነው የሚናገሩት። ሰባኪዎቻቸው አስተማሪዎቻቸው ይሄው ዓለም አለቀላት፣ ይሄ እንደዚህ ሊመጣ ነው፣ አንደኛ ዓለም ጦርነት ሆነ፣ ሁለተኛ ዓለም ጦርነት ሆነ፣ የገልፍ ዋር ሆነ፣ እዚህ ቦታ ጦርነት ተከፈተ፣ ወደ አርማጌዶን እየሄድን ነው እያለ ሰውን እያባንኑ ነው የሚናገሩት። ሌላ መልእክት ኢየሱስን ኤግዞልት የሚያደርግ የመስቀሉን ኃይል የደሙን ኃይል የሚናገሩበት ጉልበት የላቸው። የመጨረሻው ዘመን ተስፋ እንዲያደርጉና ምድር ሁሉ ከኃጢአተኞች ትጸዳና የጆቫ ዊትነስ አማኞች ብቻ በምድር ላይ እንደሚኖሩ ታላላቅ ቤቶች፣ ታላላቅ ካምፓኒዎች ሁሉ የነሱ እንደሚሆን ይህንን ነው የሚያስተምሯቸው። አርማጌዶን ደርሷል ብለው ስለሚያምኑ በጣም ቀናተኞችና ደፋሮች ናቸው። አርማጌዶን ደርሷል፣ ህዝብ ሊያልቅ ነው፣ ስለ መጨረሻው ዘመን በጣም ይናገራሉ እና የነሱን አስተምህሮትን ሬዚስት አድርጎ ከነሱ ስህተት ለመጠበቅ ስልታዊ ስነ መለኮት ወይንም ሲስተማቲክ ቲዮሎጂ ከዚህ በፊት ያስተማርኳችሁ የምታምነውን እወቅ የሚለው ከመጽሐፍ ቅዱስ በላይ በጣም አክርረው የሚሟገቱለት ዋች ታወር የሚባል ድርጅት አላቸው። ይሄ ወይንም የመጠበቂያ ግንብ ይባላል። ዋች ታወር በጣም ተሰሚነት አለው በእነሱ ዘንድ ከመጽሐፍ ቅዱስ በላይ። አንዳንድ ጊዜ ዋች ታወር የሚለው ህግ አንዳንድ ጊዜ ከመጽሐፍ ቅዱስ በላይ ተቀባይነት አግኝቶ ሲተገብሩ ትመለከታላችሁ። እነሱ ኢየሱስ ክርስቶስ አምላክነቱን አያምኑበትም። ነገር ግን በሞመንት ወይንም ደግሞ ልክ ኢየሱስ ክርስቶስ አምላክ እንደሆነ ልክ ሲረዱ እምነታቸው የእምቧይ ካብ እንደሆነ ትመለከቱ። በአንድ ሲፈራረስ ከላይ እስከታች ስትራክቸራቸው አወቅን የሚሉት ነገር ሁሉ ግራ ሲገባቸው ታያላችሁ። የኢየሱስን አምላክነት ማሳየት ሲጀምሩ ማለት ነው። ራሳቸውን ክርስቲያን ብለው መጥራት ጀምረዋል። ሞርሞኖችም ልክ እንደዚህ ሪሰንትሊ ስማቸውን ለዋውጠው ክርስቲያን ብለው ራሳቸውን መጥራት ጀምረዋል። ነገር ግን በሁሉም መለኪያ ብትሄዱ ጆቫ ዊትነስ የክርስትና ትምህርት ነው ማለት በጣም ያስቸግራል። ከሌሎች ሃይማኖት ሁሉ ይልቅ የወንጌልን ስርጭት በተለይ በወንጌላውያን አብያተ ክርስቲያናት የሚደረገውን እንቅፋት ከሚሆኑ ድርጅቶች አንዱ የጆቫ ዊትነስ ወይም የይሖዋ ምስክሮች እነሱ ናቸው። የሐሰት ትምህርት ከኋላው የሐሰት መንፈስ አለ፣ ያግዛቸዋል። የተማረው ይስትበታል፣ ያልተማረው ይስትበታል፣ ትልቁ ሰው ይሳሳትበታል። ተማረ የሚባለው ሰው ያነበበ የሚባለው እኮ ሊስት ይችላል። ለምን? መንፈሳዊ ዲሰፕሽን ነው የምናወራ ያለ ነው እንጂ የመማር ያለ መማር ጉዳይ አይደለም። ሰላም ጤና ይስጥልኝ፣ እንደምናላችሁ። የጌታ ሰላምና ጸጋ ይብዛላችሁ። መቼም እግዚአብሔር በዙፋኑ ነው። ክብር ለእግዚአብሔር ይሁን። ምንሰማው የምናየው የሚባለው ሁሉም ነገር ልብን የሚጥል ነው። ያለው ነገር ደግሞ አይካድም። ያለው ነገር እንዳለ ሆኖ እግዚአብሔር ግን በዙፋኑ ነው። ይሄ እንድታውቁ ያስፈልጋል። ቀጥታ ወደ ትምህርት ይሄዳለሁ። ዛሬ የምንማረው የትምህርት ርዕሳችን ስለ ጆቫ ዊትነስ ወይንም ደግሞ የይሖዋ ምስክር ስለሚባለው እምነት ነው። የይሖዋ ምስክርና ጆቫ ዊትነስ የሚለው ቃል ሳለዋውጥ ያው ዘ ሴም ቲንግ እየተናገርኩ እንደሆነ ይገባችኋል ብዬ አምናለሁኝ። ጆቫ ዊትነሶች በብዙ ነገር የታወቁ ናቸው። ከበር በር እየሄዱ ይመሰክራሉ፣ በየመንገዱ ይቆማሉ። እያንዳንዱ የቤተ ክርስቲያናቸው ወይም ቤተ ክርስቲያን ሳይሆን ኪንግደም ሆል ነው የሚሉት እነሱ፣ ቸርች አይባሉም፣ ኪንግደም ሆል ነው የሚሉት ወይም የመንግስት አዳራሽ እና የተለያየ ነገር ክልክል አላቸው። እምነታቸው ላይ ለየት ያለ ነገር አላቸው። አንዳንድ ጊዜ ክልክል ከሆኑት ነገሮች አንዱ መስቀል ክልክል ነው በእነሱ እንደ ህግ ተነግሯቸው ማለት ነው። ሲጋራ ማጨስ ክልክል ነው። ደም መለገስ ወይም ብለድ ትራንስፊውዥን ይባላል። ደም መለገስ ክልክል ነው ወይም የተለገሰ አይቀበሉም። ኢቭን ልጆቻቸው ቢሞቱ እንኳን ደም መለገስ አይስማሙም። ቦክስ ክልክል ነው። ቦክስ ጨዋታ እውነት ለመናገር ቦክስ ቢከለከል በእኛም በጣም ደስ ይለኛል። በጣም ከማንወደው ስፖርት ቢኖር ቦክስ ጨዋታ ነው። ይሄ እንደ ሃይማኖት ሳይሆን የምነግራችሁ እንዴት ሰው በዚህ ይዝናናል። በተለይ ኪክ ቦክስ የሚባል በእግር እየተራገጡ ፊት ኢትስ ሪሊ ለእኔ አልችልም፣ ማየት እንኳን አልችልም፣ ያመኛል በጣም እና የሰው ልጅን እንደዛ ቀጥቅጦ ቢገኝ ብር ስፖርት ተብሎ መጠራቱ ገርሞኛል ሆነስትሊ እና አልስማማም። የኔ እይታ ነው። መጽሐፍ ጠቅሼ እንዲና እንዲ ምለው ሳይሆን ውስጥ አይወደውም። ሎተሪ ክልክል ነው በእነሱ።
ይሄ ወይንም ራፍል ይሄ እጣ ሲወጣ ክልክል ነው በእነሱ። ለባንዲራ ሰላምታ መስጠት በጣም በእነሱ የተከለከለ ነገር ነው። ከዚህ የተነሳ ብዙ መከራ ይቀበላሉ። አንዳንድ ጊዜ ይሄ በአሜሪካን ሀገር ምንድን ነው የምትሉት ፕሌጅ ኦፍ አሊጀንስ የሚል ቃል የሚገባል የሚነገር በትምህርት ቤት የሚሉት ነገር አለ። እሱም ክልክል ነው በእነሱ። እንደገና ደግሞ ይሄ ናሽናል አንተም ይሄ ብሔራዊ መዝሙር መዘመር በጣም ክልክል ነው በእነሱ፣ አይፈቀድላቸውም። ቮት አያረጉም ወይም ምርጫ አያረጉም። ታስታውስ እንደሆነ ኤርትራ ነጻ በወጣችበት ጊዜ ላይ ብዙ ጆሆቫ ዊትነሶች ምርጫ እናረግም በማለታቸው ብዙ መከራ ተቀብለው ነበረ። ብሔራዊ ውትድርና ወይም ሲቪል ሰርቪስ የሚባል አይሄዱም፣ ወይም ሚሊተሪ ሰርቪስ አይሄዱም። የተለያየ አይነት ልደቶች አያከብሩም። ለምሳሌ ልጆቻቸው ልደት አያከብሩም፣ ክሪስማስ አያከብሩም፣ ፋሲካ አያከብሩም። እና አንድ ጊዜ አስታውሳለሁ ሜሪ ክሪስማስ ብያ ኤሌቬተር ላይ ወይንም ደግሞ ምንድነው አሳንሰር ላይ ወደ በኤሌቬተር ላይ ሆኜ ሜሪ ክሪስማስ አልኳቸው። ሁለት ነጮች ናቸው፣ ባልና ሚስት አዛውንት ናቸው። አብረን እንኖር ነበርና በአንድ ዘመን ላይ ፈጽሞ መልስ ሊሰጡኝ አልፈለጉም፣ ምንም ቢወዱኝ ማለት ነው። እና ሜሪ ክሪስማስ አያምኑም፣ ወይንም ደግሞ በኤስተር ወይንም ደግሞ በፋሲካ በዓል በሴሌብሬት በማድረግ አያምኑም። በርዝዴይ አያከብሩም። የማዘርስ ዴይ ይሄ ፋዘርስ ዴይ የምንለው አይከበርም፣ በእምነታቸው ክልክል ነው። ምክንያቱም ብዙዎቹ ፓጋን ሩት አላቸው ብሎ ይላሉ። በጥቅሉ ውሸት አይደለም፣ ትክክል ነው። አንዳንዶቹ ፓጋን ሩት አላቸው ወይም ደግሞ የአረማውያን እምነት የነበሩ ክርስትናን አልብሰው ወደ ቤተ ክርስቲያን የገቡ በዓላቶች አሉ። አንዳንዶቹ እንደ ኢሽታር የሆነውን ኢስተር ማለት የፀሐይ ቀን የሚባለውን ክሪስማስ ላይ እንደዚህ በዓል አድርገውታል፣ ቀይረውታል። ትክክል ነው። ግን በአዋጅ ያህል በቤተ ክርስቲያን ልደት አታክብሩ፣ ልደት አክብሩ የሚል ነገር ማዘርስ ዴይ ፋዘርስ ዴይ የሚለውን ይቃወማሉ። ሌላ ከጆሆቫ ዊትነስ ሌላ እርስ በርሳቸው እንደዚህ በባልንጀርነትም ጆሆቫ ዊትነስ ካልሆናችሁ ህብረት አያረጓችሁም። ስለዚህ የማይመች አካሄድ ነው ለነሱ። እና ይሰበሰባሉ። በኮሚኒቲ ያላቸው የራሳቸው አዳራሽ አላቸው። ኪንግደም ሆል ይባላል ብያቸዋለሁ። ከበር በር እየሄዱ ይመሰክራሉ። እና ጆሆቫ ዊትነሶች እንግዲህ የሚታወቁትም አንዱ በዚህ ነው፣ ከበር በር በመሄድ በመመስከር ነው። እና አርማጌዶን ደርሷል ብለው ስለሚያምኑ በጣም ቀናተኞችና ደፋሮች ናቸው። ከፖዚቲቭ ወይንም ከአዎንታዊ ልጀምር። ስለነሱ አፕሪሺየት የሚደረግ ነገር አላቸው። ከበር በር ሄደው በመስከራቸው አፕሪሺየት ወደ መደነቅ ያለበት ነገር ነው። ግን የሚያደርጉበት ምክንያት አንዱ ምንድነው? እርጀንሲ ያላቸው ወይንም ደግሞ አስቸኳይ ነው፣ አርማጌዶን ደርሷል፣ ህዝብ ሊያልቅ ነው። አይታችሁ እንደሆነ ብዙ አስተምህሮታቸው ከፕሮፌሲ ጋር የተያዘ ነው። ስለ መጨረሻው ዘመን በጣም ይናገራሉ። እና ብዙ የሚያምኑትን የማያውቁ ክርስቲያኖች በቀላሉ ሲጠመዱ ትመለከታላችሁ። እና መፍትሄው ምንድነው? ግን የነሱን አስተምህሮትን ሬዚስት አድርጎ ከነሱ ስህተት ለመጠበቅ ስልታዊ ስነ መለኮት ወይንም ሲስተማቲክ ቲዮሎጂ ከዚህ በፊት ያስተማርኳችሁ የምታምነውን እወቅ የሚለው ስለ ደህንነት፣ ስለ እግዚአብሔር አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ስላሴ፣ ስለ ክሪስቶሎጂ ያስተማርካችሁ፣ ስለ ኑማቶሎጂ ብዙ ያስተማርኩታል። እዛ ላይ እነዛ ትምህርቶች የሚጠቅሙት የምታምነውን እወቅ በሚል ታይትል የሚጠቅሙት ለምንድን ነው? የስህተት ትምህርቶች እንዳይነቀንቁ። ብዙ ሰዎች በትንሹ ትምህርት ወይ እግዚአብሔር ቃል ዕውቀት ስለሌላቸው በሐሰተኛ አስተምህሮቶች ይወሰዳሉ። ጆሆቫ ዊትነሶች በዚህ የታወቁ ናቸው። ስለዚህ መጽሐፋቸውን 5-6 ጥቅስ በጣም አድርገው ቀጥቅጠው ያውቁታል። ስለዚህ የሆነ ነገር ሲሏቸው እንዲበሏቸው ተብሎ ትሬንድ ስለሚሆኑ ስለዚህ ሲወጡ ሆነ ብለው የሚናገሯቸው ነገሮች አሉ። እነዛን ነገሮች ዛሬ ላሳያችሁ ሞክራለሁ። እና ስልታዊ ስነ መለኮትን ማወቅ ወይም ሲስተማቲክ ቲዮሎጂን ማወቅ በጣም ይጠቅማል እያልኳችሁ ነው። እና ሌላው ከመጽሐፍ ቅዱስ በላይ በጣም አክርረው የሚሟገቱለት ዋሽታወር የሚባል ድርጅት አላቸው። ይሄ ወይንም የመጠበቂያ ግንብ ይባላል። ዋሽታወር በጣም ተሰሚነት አለው በእነሱ ዘንድ ከመጽሐፍ ቅዱስ በላይ። አንዳንድ ጊዜ ዋሽታወር የሚለው ሕግ አንዳንድ ጊዜ ከመጽሐፍ ቅዱስ በላይ ተቀባይነት አግኝቶ ሲተገብሩ ትመለከታላችሁ። በየቤቱ ይልኩላችኋል ወይንም ደግሞ መተው ይሰጧችኋል። በጣም በስዕል ያማረ ስዕል ነው።
እና ከነሱ ጋር ስንነጋገር ብዙ ጊዜ ጥሩ የሚሆነው ምንድነው ኢየሱስን ያማከለ ውይይት ማድረግ። ምክንያቱም እነሱ ኢየሱስ ክርስቶስ አምላክነቱን አያምኑበትም። ነገር ግን በሞመንት ወይንም ደግሞ ልክ ኢየሱስ ክርስቶስ አምላክ እንደሆነ ልክ ሲረዱ እምነታቸው የእምቧይ ካብ እንደሆነ ትመለከት። በአንድ ሲፈራረስ ከላይ እስከታች ስትራክቸራቸው አወቅን የሚሉት ነገር ሁሉ ግራ ሲገባቸው ታያላችሁ። የኢየሱስን አምላክነት ማሳየት ሲጀምሩ ማለት ነው። በእምነት ከሄዳችሁ ጆሆቫ ዊትነስና እስልምና የሚለያዩት ጆሆቫ ዊትነሶች መሐመድን እንደ ነብዩ መሐመድን እንደ ነብይ አድርገው አለመቀበላቸው ብቻ ነው እንጂ በእምነታቸው ምንም ልዩነት አትመለከቱም እና ተመሳሳይ ናቸው ከእስልምና ጋር። ኢየሱስ ክርስቶስ ፍጡር እንደሆነ፣ ኢየሱስ ክርስቶስ ሰው እንደሆነ፣ እግዚአብሔር አገልጋይ እንደሆነ ነው የሚያምኑት እና የእስልምና ሌላው ቨርዥን ነው። ራሳቸውን ክርስቲያን ብለው መጥራት ጀምረዋል። ሞርሞኖችም ልክ እንደዚህ ሪሰንትሊ ስማቸውን ለዋውጠው ክርስቲያን ብለው ራሳቸውን መጥራት ጀምረዋል። ነገር ግን በሁሉም መለኪያ ብትሄዱ ጆሆቫ ዊትነስ የክርስትና ትምህርት ነው ማለት በጣም ያስቸግራል። ምናልባት በእኔ መረዳት ክርስቲያን ብሎ መጥራት በጣም ያስቸግራል እና የይሖዋ ምስክሮች በዘልማድ እንግዲህ ራሳቸውን የሚጠሩት የይሖዋ ምስክር ነን ወይንም ጆሆቫስ ዊትነስ ነን። የአምላክ ስም ነው ጆሆቫ ብለው ስለሚያምኑ በዛ ስም የሱ ምስክሮች ነን ብለው ነው የሚያምኑት እና 144 ሺህ ጆሆቫ ዊትነሶች ናቸው ብለው ያምናሉ። ስለዚህ እነዛ በሰማይ የሚወርሱ ናቸው፣ ምድር አትጠፋም ብለው ነው የሚያምኑት እና በምድር ላይ ነው ኃጢአተኞች በለው ይጠፉና ከዛ ምድርን እንወርሳለን ብለው ጻድቅ ምድርን ይወርሳል የሚለውን ጥቅስ ወስደው ከዚህ የተነሳ ነው አስተምሮታቸው እና በዘመናችን እውነተኛዋ የክርስቶስ ቤተክርስቲያን ለምታደርገው የደህንነት መልእክት ስርጭት ወይም ደግሞ ኢቫንጀሊስቲክ አፕሮች ላለን ነገር በጣም ተጻራሪ ሐሳብ ያላቸው ከሌሎች ሃይማኖት ሁሉ ይልቅ የወንጌልን ስርጭት በተለይ በወንጌላውያን አብያተ ክርስቲያናት የሚደረገውን እንቅፋት ከሚሆኑ ድርጅቶች አንዱ የጆሆቫ ዊትነስ ወይም የይሖዋ ምስክሮች እነሱ ናቸው እና በተለያየ መንገድ በጣም ከፍተኛ እንቅስቃሴ ያላቸው በጣም ወንጌል ስርጭትን ያደርጋሉ በእነሱ መልክ ማለት ነው። ብዙ ቦታ ላይ ሄደው እና በየስፍራው ላይ ሁለት ሆነው አሁን እዚህ እንደምታዩት ባይብል ኮርስ አላቸው። ተመልከቱ፣ ጽሑፎች አላቸው። ከረባታቸውን አድርገው ጽድት ብለው ራሳቸው በቃ በደንብ አድርገው ተዘጋጅተው ነው የሚወጡት። ከነሱ ጋር ተመሳሳይ አፕሮች ያላቸው የሞርሞኖች ናቸው እና እንግዲህ በጣም ኃይለኛ እንቅስቃሴ ያደርጋሉ በዓለም ዙሪያ ሁሉ ነው የምላችሁ። ዋች ታወር የሚባለው ድርጅት ነው የሚያስተባብራቸው እና በዋች ታወር እንቅስቃሴ በጣም ብዙ ሚሊዮን ቁጥር እየደረሱ ነው ያሉት። እነዚህ እምነት ሰዎች ወይም የዚህ ጆሆቫ ዊትነስ በ1872 ሲጀምሩ ከ30 አይበልጡም ነበር። 1872 ተመልከቱ። አሁን በ1981 እንደ ፈረንጆች አቆጣጠር ነው የምቆጥረው። በ1981 ላይ አባላቱ ኦልሞስት 4 ሚሊዮን ደርሰው ነበር። ተመልከቱ። አሁን ከ30 4 ሚሊዮን ደርሰዋል። ከ4 ሚሊዮን አሁን ደግሞ ተመልከቱ ምን ያህል ሊሆኑ እንደሚችሉ ልትገምቱ ትችላላችሁ። በአመት አንድ ጊዜ ሳይሆን በተለያየ ጊዜ የሚወጣ የእምነት መግለጫቸውን የያዘው ጽሑፍ አለ። የመጀመሪያው ጽሑፋቸው ባስታውሰው ዛይን ዋች ታወር የሚል ነበረ። ከዛ በኋላ ስርጭቱ በወር ወደ 6000 ኮፒ ነበራቸው። አሁን ዋች ታወር በወር 23 ሚሊዮን ኮፒ በወር 23 ሚሊዮን ኮፒ ብዛቱን ተመልከቱ። በዓለም ዙሪያ በስንት ቋንቋ? በ78 ቋንቋዎች 23 ሚሊዮን ኮፒ በ78 ቋንቋዎች በአማርኛ ላይ በሁሉ ቋንቋ ተደራጅተዋል። በህትመት በጣም ያሰራጩታል እና እንግዲህ አብሮ ደግሞ ከዛ ጋር አብሮ አዌክ የሚል መጽሔት አላቸው። አይ ቲንክ በአማርኛ ንቃ ይሁን የሚለው አዌክ የሚል መጽሔት አላቸው። እሱ ደግሞ በወር 18 ሚሊዮን ኮፒ አላቸው። ይሄ ደግሞ በ67 ቋንቋዎች ይተረጎማል። ስለዚህ በ225 አገሮች ውስጥ ቅርንጫፍ መስሪያ ቤት አላቸው። 225 አገሮች ውስጥ ተመልከቱ። እኔና እናንተ ብንስማማ ምድራችንን በወንጌል ለመውረስ በአጭር ጊዜ ኢትዮጵያን ለክርስቶስ መማረክ እንችላለን። ኤቫንጀሊስቲኮች ብንሆን ሁሉ ሰው ቢመሰክር ማለት የምስክርነት ሲስተማችን ሁሉ ሊስተካከል ይገባዋል። አሁን ትላንት ማታ አንድ ነገር ስመለከት ነበረ። ዛሬ አላዘጋጀሁትም ላሳያችሁ። ስለ አውትሪች ለመናገር አይደለም ፕላኔ። ነገር ግን ምናልባት ትሬኒንጋችን ላይ አንዱ የምናነሳው የወንጌል ስርጭትን ነው እና በጣም የሚያሳፍሩ አፕሮቾች በአደባባይ ላይ ወንጌል ሰበካ ያልሆኑ
ሰውን ለማስቆጣት፣ ሰውን ለማናደድ፣ አንዳንዱ ደግሞ በጣም ከባህላችን ውጭ የሆነ ነውረኛ የሆነ አፕሮቾች ሲደረጉ እንመለከታለን። ያ ለወንጌል እንቅፋት ነው የሚሆነው። እነዚህ ሰዎች ሲወጡ አይታችኋቸው እንደሆነ ነጭ ልብስ ይለብሳሉ፣ ከረባት ያስራሉ፣ ጽድት ብለው ነው፣ ጫማቸው ተወልውሎ ነው፣ በደንብ አድርገው አፕሮቻቸው ፕሮፌሽናል መስለው ነው የሚቆሙት። እና አፕሮች አደራረጋቸው፣ የምስክርነት መንገዳቸው ሰዎችን በማይጋፋ ሰዎችን በማያበሳጭ መንገድ ሲስተማቲክ በሆነ መንገድ ነው አፕሮች የሚያደርጉት። በእነሱ በገባቸው እያደረጉ ነው። እና ይህንን ካልኩኝ እንግዲህ ለመሆኑ ይሄ ሃይማኖት ይሄ ጀሆቫ ዊትነስ የተባለው ሃይማኖት አመጣጡ እንዴት ነበረ ብለን እንጠይቃለን። እና ይሄ የምትመለከቱት ሰው ቻርልስ ታዝ ራስል ይባላል፣ ወይም ራስል ፕሮናውንሴሽኑን ሊለያይ ይችላል ከሰው ወደ ሰው። እኔ እንደለመድኩት ልበለው ራስል፣ ቻርልስ ራስል የመጀመሪያው ጀማሪያቸው ነው። እና ቻርልስ እንግዲህ ሲጀምር በ1872 ነው ብያችኋለሁ። እና ከጥቂት አባሎች ጋር ከጥቂት መጽሐፍ ቅዱስ ከሚያጠኑ ሰዎች ጋር አብሮ የጀመረ ሰው እና በዚህ ጅማሬው እንግዲህ አንዳንዴ መርዝም ይጀምራል፣ ክፉ ትምህርትም ይጀምራል። ባለፈው ስናገር ነበረ። ለምሳሌ ቀለል አድርጎ ብዙ ሰው ይወስደዋል። እኔ ቀለል አድርጌ አልወስደውም። አንዳንድ የሐሰት ትምህርቶች ለምሳሌ ፍቅር ሲስም የሚባል ትምህርት በእኛ ዘመን አለ አይደለም። አንድ አእምሮ ትክክል የማይመስል ሰው ተነስቶ ፍቅር ሲስም የሚል ትምህርት ጀመረ እና ብዙ ሰው አይደለም እንደ ኢንተርቴይንመንት ነው ያየው። ወገኖች ሆይ እንዲህ አይነት መንፈስ ከኋላው ስላለ በቀላሉ ሌላ መናፍስት ሊጠራና ሊተባበሩና ሊተጋገዙ ይጀምራሉ። እስካሁን የሐሰት ትምህርት በትምህርታቸው የለየለት ኑፋቄ እንደነ ራስል አይነት ትምህርት አስተማሪዎች ከኢትዮጵያ አልተነሱም። አሁን የምንመለከታቸው አንዳንድ ጊሚክስ ጨዋታ የሚጫወቱ መንፈሳዊ ነገር አያያዝ ያላወቁ ትንሽ ወንጌል ቀመሶች ነው የምትመለከቱት። ነገር ግን አለ አሜሪካን ሀገር ብዙ ህዝቦች ያለቁበት ወደ 900 ሰዎች መርዝ አጠጥተው የገደሉ ሰዎች አሉ። ተከታዮቻቸውን ሰብስበው በሐሰት ትምህርቶች የሐሰት ትምህርት ከኋላው የሐሰት መንፈስ አለ፣ ያግዛቸዋል። የተማረው ይስትበታል፣ ያልተማረው ይስትበታል። ትልቁ ሰው ይሳሳትበታል። ተማረ የሚባለው ሰው ያነበበ የሚባለው እኮ ሊስት ይችላል። ለምን? መንፈሳዊ ዲሰፕሽን ነው የምናወራ ያለ ነው እንጂ የመማር ያለ መማር ጉዳይ አይደለም። ኬንያ ውስጥ ያው ሁሉ ሰው ሲያልቅ ተከታዮች ይዞ ከልት አስተማብሯቸው ነው። እመጣበታለሁ በሌላ ጊዜ ስለ ከልቶች አስተምራችኋለሁ። ወገኖች ሆይ ምናልባት የምታውቁም ሰዎች ስላላችሁ እናንተን ማለት አይደለም። እና የጆቫ ዊትነስ እንግዲህ መጀመሪያ የተጸነሰው በጥቂት አባላቶች ነው። የመጽሐፍ ቅዱስ ጥናት ጓድ ነበረ በ1872 ላይ። ከዛ በኋላ ራስል ተነሳ፣ ወይም ቻርልስ ራስል የተነሳበት ምክንያቶች አሉ። አስተዳደጉን ብትመለከቱ እውነተኛውን ክርስትና ተምሮ ያደገ ሰው ነው። እውነተኛውን የክርስትና እምነት ከሚያመልኩ ከሚከተሉ ቤተሰቦች የተወለደ ልጅ ነበረ እና ቻርልስ ራስል አሜሪካ ፔንሲልቬኒያ ስቴት ውስጥ ፒትስበርግ በምትባል ከተማ ውስጥ የኖረ ሰው ነው። እስከ 1852 ድረስ የተወለደበት ጊዜ እንደሆነ ይነገራል። እና ወላጆቹ ክርስቲያኖች ነበሩ። ትክክለኛ ወንጌል ሰምቶ ነው ያደገው። እና ቡድኑ ሲቋቋም ምናልባት ባይብል ስተዲ ሲጀምር የ20 ዓመት ወጣት ሊሆን ይችላል። እና ራስል በ25 ዓመት ዕድሜው ላይ የታወቀ ነጋዴ ነበረ እና መጽሐፍ ቅዱስን ለማወቅ ግን በጣም የሚተጋ ሰው ነበር። ስለዚህ የንግድ ስራውን ትቶ መጽሐፍ ቅዱስን በቃ የልብስ መሸጫ ቤት ነበረው፣ ሸጦ ሱቁን፣ ከዛ መጽሐፍ ቅዱስን በሙሉ ልቡ ወይም በሙሉ ኃይሉ ያጠና ፈለገ። እና ቻርልስ ስለ መጽሐፍ ቅዱስ በቂ እውቀት ስለሌለው ብዙ ነገሮች ጥያቄ ሆኑበት ነበረ። ለማወቅ ደግሞ ጉጉት ነበረው። የመጽሐፍ ቅዱስንም ጥናት ግሩፕ ያቋቋመው ለማወቅ ብሎ ነበር። በ1876 ላይ ግን ይሄ የመጽሐፍ ቅዱስ ቡድን አባላቶች ተሰበሰቡና ቻርልስን ምን አሉት? አንተ ለምን ፓስተራችን አትሆንም አሉት። እንግዲህ እድሜም አለመብሰል አለ፣ ብዙ ነገሮችን ደግሞ የሚቃወሙበትም ጊዜ ላይ ነበር እና የክርስትና እምነት የሚያስተምረው ዶግማዎች ዋና ዋና ትምህርቶችን አብዛኛውን መቃወም ጀመረ፣ መካድ ጀመረ ማለት ነው። ለምሳሌ ስለ ሥላሴ ያለው እምነት፣ ስለ ክርስቶስ ፍጹም አምላክነት፣ ስለ ክርስቶስ ከመቃብር መነሳት፣ ስለ ኃጢአት ስለሚያስከፍለው ስለ ዘላለም ሞት ጉዳይ ፈጽሞ የሚቃወም ሰው መሆን ጀመረ ማለት ነው። ሲጀምር እንዳልኳቸው የክርስቲያን ባክግራውንድ ነበረው እና በ1879 አካባቢ ላይ ባርበር የተባለ ሰው ጋራ ህብረት ይፈጥራል
እና ከዛ አንድ ጽሑፍ መጻፍ ጀመሩ። ሄራልድ ኦፍ ዘ ዋርኒንግ ወይም ደግሞ የማስጠንቀቂያ አዋጅ የሚል አንድ ጽሑፍ መጻፍ ጀመሩ። እና ዋች ታወር የተጀመረው ከዛች ትንሽ ሄራልድ ኦፍ ዘ ዋርኒንግ የሚል ጽሑፍ ነው የተጀመረው። እና አንድ ወቅት ላይ ግን ባርበርና ራስል ተጣሉ ወይም አልተስማሙም፣ ግጭት ተፈጠረባቸው። ስለዚህ ራስል ከባርበር ተለይቶ ዛይን ዋች ታወር የሚል ትራክቶች ማሳተም ጀመረ ማለት ነው። የራሱን ህብረት ጀመረ፣ የራሱን ሚኒስትሪ ጀመረ ማለት ነው። እና የራስል ተከታዮች ቀስ በቀስ በቁጥር እያደጉ ቅድም እንዳልኳቸው ወደ 30 ይሆኑ ነበር። እያደጉ ቁጥራቸው እየበዛ መጣ እና የእሱን አስተምህሮ በ7 ተከታታይ መጽሐፉ ዘርዝሮ አሳተመ ማለት ነው። የራሱ የሆነ አስተምህሮቶቹን ዶክትሪናል የሆነ ሲሪሶች በተከታታይ መጽሐፍ ጀመረ፣ ትልቅ መጽሐፎች እና መጽሐፎቹ ስባቸው ዘ ሚሊኒየል ዶን ዘ ዶን ኦፍ ዘ ሚሊኒየል ወይም የሺህ ዓመት መግቢያ የሚል መጽሐፍ ጀመረ። በቃ እንደ የቅዱስ ቃሉ የጥናት ምርምር ነው ብሎ ያስተምር ነበር። እስካሁን ድረስ እነዚህ መጽሐፍቶች የጆቫ ዊትነስ መመሪያዎች ናቸው። ከመጽሐፍ ቅዱስ እኩል አድርገው ነበር የሚመለከቷቸው እና ከእርሱ ሌላ የማንንም ሰው መጽሐፍ አያነቡም ነበር። እስካሁን ድረስ የጆቫ ዊትነስ አስተማሪዎች የራሳቸውን ዋች ታወር የሚያወጣውን በስተቀር የሌላ ሰው መጽሐፍ አያነቡም። ስለዚህ መጽሐፍ አምጥታችሁ ውስጥ ያነብ ብትሏቸው ስለሚያስተምሯቸው አይቀበሉትም። ይሄ ምን ያደርጋቸዋል? መሪያቸውን ያደምቁታል። መሪያቸው እንደማይሳሳት አድርገው ይወስዳሉ። ይሄ የመታለላቸው አንዱ ምልክት ነው። መጽሐፍ ቅዱስን የሚተረጉሙት ደግሞ የጆቫ ዊትነስ አስተማሪያቸው ራስል እንዳስተማራቸው ቅድም እንዳልኳቸው የጻፋቸው ቮሊዩምስ ኦፍ ቡክስ አሉ እና ቻርልስ ራስል ከመስመር የለቀቀ ወደዚህ ወደ ስሁት ወደ ትምህርት ውስጥ ባይገባ ኖሮ ለቤተ ክርስቲያን የሚጠቅም ራሱን ደግሞ ለመንፈስ ቅዱስ አስገዝቶ ቢሆን ኖሮ ብዙ አዋቂዎች እንደሚሉት በጣም የታወቀ ወንጌላዊ ይወጣው ነበር ይባላል። በጣም ፓሽን ነበረው፣ ፍላጎት ነበረው። ስለዚህ አንዳንድ ሰዎች ልክ እንደሚበር ቁልቁለት ላይ እንደሚሮጥ መኪና ናቸው። ከሚገባ በላይ ስፒድ ስላላቸው ልታቆሟቸው አትችሉም። መስመር ስተው ብዙ ሰዎችን ይጨርሳሉ። ፍሬኑ እንደተበጠሰ መኪና ይሆናሉ ማለት ነው። አደጋ አለው። በተለይ በወጣትነት ዕድሜ ላይ በፓሽን በሚንቀለቀሉበት ሰዓት ላይ ኧረ ቀስ በል ስትሏቸው እናንተ በመንፈስ ቅዱስ የማታምኑ ሌሎቹ እነሱ በመንፈስ ቅዱስ የሚንፈቀፈቁ ስለሚመስላቸው ዕድሜያቸው እስኪሰክን ድረስ ብዙ ነገር ያጠፋሉ። ብዙ የሐሰት ትምህርቶች የሚጀመሩት እዛ ደረጃ ላይ ነው እና ቤተ ክርስቲያን ትክክለኛ ትምህርቷን የሚቃረን ሰው መሆኑን ስታውቅ ይሄ ሰውዬ ለብዙ ሰዎች መጥፊያ ሆኗል። ኦልሬዲ ብዙዎችን በቃ የንስሐ ጊዜውን አልፎት ነበረ፣ የመመለስ ዘመኑን አልፎት ነበረ እና በግል ሕይወቱ ደግሞ ሄዳችሁ ስትመለከቱ ቅድም እንዳልኳችሁ በጣም ማወቅ ይፈልጋል፣ ፓሽን አለው፣ ፈጣን ነው እና ይሄ ቅንዓት በውስጡ ያለ ሰው ነው እና በ1903 ላይ 17 ዓመት አብራው የኖረችውን ሚስቱን በዝሙት ምክንያት ሲፈታት ትመለከታላችሁ። እና ማለት እሱ ራሱ ሮዝቦል የምትባል ሌላ ሴት ጋራ አፌርስ ወይንም ደግሞ አግባብ የሌለው ጾታዊ ነገር ግንኙነት ነበረው። ስለዚህ ይህንን ነገር ካስመሰከረችበት በኋላ ፍቺው በሕግ ከጸና በኋላ ወደ 6036 ብር በዘመኑ ዶላር ማለት ነው የፍቺ አበል ከፍሎ ከሚስቱ ሲለያይ ትመለከታላችሁ። እና በተለይ ራስል የሚታወቀው የመጨረሻ ዘመን ትምህርቶችን ያስተምራል። በጣም ስለ አርማጌዶን ትምህርታቸው ይሄ ነው እስካሁን ድረስ እሱ የመሰረተው ስለሆነ ማለት ነው። እሺ፣ ስለዚህ ሰውየው ፓሽን ነበረው፣ የሞራሉ ኮራፕትድ ሆኗል። እንደ ከልት መሪ የእሱ መጽሐፍ በስተቀር ሌላ ሰው ማንበብ አይችልም። ስለዚህ መንፈሳዊ ጤንነቱ የተበላሸ ሰው እንደሆነ ትመለከታላችሁ። አንድ መሪ ምዕመኖቹን ኮንትሮል ማድረግ ሲጀምር የሚያነቡትን የሚያከብሩትን በዓል የሚውሉበትን መቆጣጠር ሲጀምር ከማጋኔ ዋልሽው ምንድነው ያደረግሽው ለምን እንደዚህ ብሎ የግል ሕይወታቸው ውስጥ ማኒፕሌት ማድረግ ሲጀምርና መቆጣጠር ሲጀምር ከልት እየሆነ ነው ያለው። አንዳንድ አብያተ ክርስቲያናት ላይ እና አንዳንድ መንፈሳዊ መሪዎች ላይ ይህን ትመለከታላችሁ። እና አደጋ ነው። ሰዎችን በግድ እንዲንበረከኩላቸው ሰዎች በግድ እንዲከተሏቸው ለማድረግ ሲሞክሩና ማኒፕሌት ማድረግ ሲጀምሩ አደጋ ውስጥ ገብተዋል። ራስል እንዲህ አይነት ሰው ነበረ። በአስተምህሮቱ እሱ ከጻፈው በስተቀር ማንንም እንዳያነቡ
ሌላ ትምህርት እንዳይሰሙ፣ ከሌላ ቤተክርስቲያን ጋር እንዳይገናኙ፣ ሌላ ቤተክርስቲያን ከሄዱ እዛ ቦታ ላይ ምሕረት እንዳይኖራቸው እንደሚወገዙ ባክስላይድ ያደረገ ጆቫ ዊትነስ ወንድሙና እህቱ እንኳን አያናግሩትም። በቃ በፍጹም ጀርባውን ነው የሚሰጡት። በፍጹም ቤተሰብ ሁሉ ይክደዋል። እንደ እርም ነው የሚታየው። ስለዚህ እንደዚህ አይነት በጣም ጠንካራ የሆነ የከልት አይደለም፣ በአማርኛ ከልት ምን እንደሆነ የሐሰት ትምህርት ከዛ ያለፈ ነው እና አንዳንዴ ደግሞ ትንቢቶች ይናገሩና ትንቢቱ ካልተፈጸመ ለምሳሌ ኢየሱስ በ1914 ይመጣል ብለው ይናገራሉ እና ኢየሱስ በዛ ጊዜ ካልመጣ ምን ብለው ይናገራሉ? ይሄን ያሉት የተወናበዱ አባላቶቻችን ናቸው እንጂ እኛ አይደለንም ይላሉ። ራሳቸውን ከምዕመኖቻቸው ዲስአሶሲዬት ያደርጋሉ እና አንዳንዴ አቋራጭ መንገድ ይጠቀማሉ። ትንቢታዊ ጽሑፎቻቸው ላይ በተለያየ መንገድ ከዚህ በፊት የተናገሯቸውን የስህተት ትምህርቶችን እያስወገዱ አንዳንዴ ሌላ ነገር ይጽፉባቸዋል። እንዳላሉት አይነት ታሪክ ላይ እንዳይቀመጥ ያጠፏቸዋል እና እነዚህ ሐሰተኛ ነቢያቶች መሃላችን ገብተው ተናገሩ እንጂ እኛ አይደለንም ያልነው ብለው ራሳቸውን ይሸፍናሉ፣ ይከላከላሉ። እና ቻርልስ ራስል እንግዲህ ስለሱ እየተናገርኩኝ ያለሁት አንድ ከሚያረጋቸው ነገር ምንድነው? የክርስቲያን እምነት ተከታዮች ሁሉ በጨለማ ውስጥ የሚኖሩ ናቸው ይላል። ክርስቲያኖች የሚባሉት ጨለማ ውስጥ ነው ያሉት እና አስተምህሮታቸውም በተለይ አንዳንድ እምነቶች ላይ በቀላሉ ሊጠነቁሉትና ይሄ ስህተት ነው ብሎ ሊናገሩ የሚችሉት ግልጽ የሆኑ ነገሮች አሏቸው እና መጽሐፍ ቅዱስን ነው የሚጠቅሱት እነሱ እና የሚያስተምረው ትምህርት ላይ ሁሉ የሌሎችን በተለይ የካቶሊክን እምነት በጣም አታክ ያደርጋል። ጣዖት አምላኪዎች ናቸው ይላቸዋል። ብዙ የሚናገረው ነገሮች አሏቸው እና ከትምህርቱ ክፍል ዋናውና ቀዳሚው ምንድነው? ግን ኢየሱስ ክርስቶስ ዳግመኛ እንደሚመጣ ይናገራል። ግን አመጣጡ በተለየ መንገድ ነው። በሚታይ መንገድ አይደለም ኢየሱስ የሚመጣው ይላል። ይመጣል ኢየሱስ ግን ተገልጦ አይመጣም፣ በግልጥ አይመጣም ይላሉ። ስለዚህ ክርስቶስ ማንም ሳያየው አለ። በተለይ በ1874 ላይ ኢየሱስ ክርስቶስ መጥቷል ማንም ሳያየው እና የዛን ጊዜ የአሕዛብ ሙላት ተፈጽሟል። የአሕዛብ ሙላት ደግሞ የሚያልቀው በ1914 ነው ይላሉ። ያ ማለት ነው ኢየሱስ ኦልሬዲ መጥቷል አይነት አፕሮችም አላቸው። እርስ በርሱ የተምታታ መረዳት አላቸው። ዶክትሪናል ኢምፒዩሪቲ ያላቸው እና ቻርልስ ራስል በትምህርቱ በተለይ በ1914 ላይ የአርማጌዶን ጦርነት የሚሆንበት ጊዜ ነው። የአሕዛብ ሙላት ይፈጸማል፣ የአርማጌዶን ጦርነት ይሆናል ብሎ በ1914 ላይ ትንቢት ተናግሮ ነበር፣ ይሆናል ብሎ ተናግሮ ነበር። ከዛ በኋላ ከ1914 በኋላ የ1000 ዓመት መንግስት ይጀምራል ብሎ ነበር። ስለዚህ ከ1914 1000 ዓመት ደምሩበትና ካልኩሌት አድርጉት እናንተ። ስለዚህ ይሄ የመጨረሻውን ዘመን ተስፋ እያደረጉ እንዲኖሩ ጦርነት ይሆናል፣ አርማጌዶን ሊመጣ ነው። ስለዚህ ዘመኑን ሁሉ ጦርነት ነው የሚናገሩት። ሰባኪዎቻቸውም አስተማሪዎቻቸውም ይሄው ዓለም አለቀላት፣ ይሄው እንደዚህ ሊመጣ ነው፣ አንደኛ ዓለም ጦርነት ሆነ፣ ሁለተኛ ዓለም ጦርነት ሆነ፣ የገልፍ ዋር ሆነ፣ እዚህ ቦታ ጦርነት ተከፈተ፣ ወደ አርማጌዶን እየሄድን ነው እያለ ሰውን እያባንኑ ነው የሚናገሩት። ሌላ መልእክት ኢየሱስን ኤግዞልት የሚያደርግ የመስቀሉን ኃይል የደሙን ኃይል የሚናገሩበት ጉልበት የላቸው እና የመጨረሻው ዘመን ተስፋ እንዲያደርጉና ምድር ሁሉ ከኃጢአተኞች ትጸዳና የጆቫ ዊትነስ አማኞች ብቻ በምድር ላይ እንደሚኖሩ ታላላቅ ቤቶች፣ ታላላቅ ካምፓኒዎች ሁሉ የነሱ እንደሚሆን ይህንን ነው የሚያስተምሯቸው። እና ራስል እንግዲህ እስከ መጨረሻ ድረስ ስህተቱን አምኖ መቀበል ሳይችል እንዲሁ የመጨረሻ ዘመኑንም ሳይ በ1916 እንደሞተ ታሪካቸው ይናገራል ማለት ነው። እና ማንኛውም የስህተት ሃይማኖት ትክክለኛ የመጽሐፍ ቅዱስ ዕውቀት የሌላቸው በማደናገር በውስጣቸው ፍርሃት በመፍጠር ስለ መጨረሻው ዘመን ተከታዮችን በቀላሉ መቆስቆስና ማስከተል ይችላሉ ማለት ነው። እና ትምህርቱ ትክክለኛ የመጽሐፍ ቅዱስ እውነትን ያቀፈ ነው ማለት አይደለም። ስለ መጨረሻው ዘመን ስለተናገረ ራስን በቃ በየዋህነት ብዙ ነፍሳትን ያሳተ ሰው ነበር። አንድ ቀን ማናቸውም ሐሰተኛ አስተማሪ በእግዚአብሔር ዙፋን ፊት እንደሚቆም ሊረዳ ያስፈልገዋል። ለዚህ ከእናንተ ብዙዎቻችሁ አስተማሪ አይሁኑ ይለናል መጽሐፍ ቅዱስም እኮ። ምክንያቱም አስተማሪነት የሚጠይቀው ነገር አለ፣ ተጠያቂነትም ስላለበት ማለት ነው ወገኖች።
ስለዚህ ቻርልስ ትልቁ ችግሩ ምንድነው? ሐሰተኛ ትንቢት መናገሩ ብቻ ሳይሆን የእግዚአብሔርን ቃል አጣሞ ማስተማሩ ነው። ቃሉን ማጣመም በጣም አደገኛ ነገር ነው። ቻርልስ ራስል የሃይማኖት መሪ ለመሆን ብቃት የሌለው ሰው ከትምህርቱ 25 ሚሊዮን ኮፒ በላይ እየታተመ የሚሰራጭለት ሰው ነበር። መሪ መሆን የማይችል ሰው፣ በተለይ መረዳቱ የመጽሐፍ ቅዱስ መረዳቱ ፈጽሞ ከመጽሐፍ ቅዱስ እውነት የራቀ ሰው እንደሆነ ትመለከታላችሁ። እንግዲህ ምናልባት እኔ ከሌላ ዲኖሚኔሽን ሆኜ ስለሱ እንደዚህ ስናገር አታክ ማድረግ እንዳይመስላችሁ በመጽሐፍ ቅዱስ ያለውን ነገር ላስረዳችሁ። የመጀመሪያው ነገር ጆሆቫ ዊትነሶች ለመሆኑ ስለ ሥላሴ ምን ይላሉ? የሥላሴ ትምህርታቸው ምን ይመስላል? ይህን ነገር መጀመሪያ ዲስከስ እንድናደርግ እፈልጋለሁ። አያችሁ፣ አንዱ እነሱ ከሚቃወሙት ነገር አንዱ ክርስቲያኖች ኢየሱስን አብ ነው ብለው ያስተምራሉ ይሉና ኢየሱስ አብ ከሆነ በጌተሰማኒ ውስጥ እንዴት ለራሱ ይጸልያል ብለው ይጠይቃሉ። ኢየሱስ አብ ከሆነ ኢየሱስ የላከኝ አብ ነው ሲል ራሱ አብ ከሆነ እንዴት ራሱን ይልካል ብለው ደግሞ ይጠይቋቸዋል። ተመልከቱ፣ ጥያቄያቸው ሎጂካል ነው። ነገር ግን መሰረታዊ የሚስቱት ነገር አለ። በዚህ አይነት ምን ማለት ነው? ስለ ሥላሴ ያላችሁ እምነት ለመቃረን ሆነ ብለው ኢየሱስ አብ ከሆነ እንዴት የሚል ጥያቄ ይከተላል ማለት ነው። ይህንን ሲያነቡ ኢሚዲየትሊ ሰዎች በቂ የሆነ እውቀት ከሌላቸው ስለ መጽሐፍ ቅዱስ በቀላሉ እንዴ እውነት ነው እንዴ ይላል። በመጀመሪያ ደረጃ ልንረዳ የሚያስፈልገው ነገር ምንድን ነው? እኛ የወንጌል አማኞች ኢየሱስ ወልድ እንጂ አብ ነው ብለን አናምንም። እኔና አብ አንድ ነን ብሎ ሲናገር በመለኮታዊ ወይም በአምላክነት በዲየቲነት በመለኮትነት አንድነታቸውን እናምናለን። መጽሐፍ ቅዱስ የሚያስተምረን እንጂ ኢየሱስ ወልድ እንጂ አብ ነው ብለን አናምንም። ኢየሱስ ከሥላሴ ሁለተኛው ፐርሶናሊቲ ነው እና የጸለየውም ደግሞ ወደ አባቱ ነው። ሲጸልይም አባት ሆይ እያለ ነው ይጸልየው። ስለዚህ ከአብ ጋር ያለው ህብረት በወልድነት በልጅነት ተሰይሞ ነው የመጣው። ስለዚህ ስለ ሥላሴ ያላቸው አቋም ምን አይነት ግራ የገባው እንደሆነ ትመለከታላችሁ። ስለዚህ ጆሆቫ ዊትነሶች ክርስቲያኖች በሶስት እግዚአብሔር ያምናሉ ይላሉ። ሌላው አንዱ የሚያነሱባቸው ይሄ ነው። ስለዚህ ስሪ ጋድስ ነው የምታምኑት ይሏቸዋል። እና ክርክራቸው አብ እግዚአብሔር ከሆነ ወልድ እግዚአብሔር ከሆነ መንፈስ ቅዱስ እግዚአብሔር ከሆነ ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው ይሏቸዋል። ለዚህ ስህተት ለሆነ አባባላቸው በአንዱ መለኮት በአንዱ አምላክነት ውስጥ በእግዚአብሔር አምላክ እግዚአብሔር ብለን ወይንም ጋድ ብለን በምንጠራው በመለኮት ውስጥ ሶስት ፐርሶናሊቲዎች አብ፣ ወልድ፣ መንፈስ ቅዱስ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን አብ ወልድ አይደለም፣ ወልድ አብ አይደለም፣ አብ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም። ስለዚህ እነዚህ ነገሮች በትክክል ልንረዳ ያስፈልጋል እንጂ ሶስት አምላክ ብለን አናምንም። አንድ አምላክ ብለን ነው የምናምነው። ስለዚህ አንድ እግዚአብሔር በሶስት መለኮታዊ ፐርሰንስ ወይም በሶስት መለኮታዊ ስብዕና ውስጥ እንዳለ እናምናለን። እኔና አብ አንድ ነን ሲል በመለኮት አንድ ነን ማለቱ ነው እንጂ እኔ አብ ነኝ አላለም ኢየሱስ ክርስቶስ። ሌላው ጆሆቫ ዊትነሶች አንዱ ስለ ሥላሴ ከሚያወሩት በእኛ ላይ ማለት ነው ክርስቲያኖች ይላሉ በተቆራረሰ በተከፋፈለ እግዚአብሔር ያምናሉ ብለው ነው የሚያምኑት። ይሄ ማለት ነው አብ ሲሶ እግዚአብሔር ነው፣ ወልድ ሲሶ እግዚአብሔር ነው፣ መንፈስ ቅዱስ ሲሶ አምላክ ነው ብለው እኛ እንደምናምን አድርገው ይናገራሉ። በመሰረቱ የምናምነው እነሱ እንደሚሉት ሳይሆን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አንድ አምላክ ነው የምናምነው እንጂ ሶስት የተለያዩ አማልክት ወይንም ደግሞ ሲሶ አማልክቶች አናመልክም፣ ጣዖትን አናመልክም። እነሱ እንደሚሉ ሌላው ከሚናገሩት አንዱ ምንድነው? ክርስቲያኖች ጣዖት አምላኪዎች ናቸው፣ እንደ አረማውያን ናቸው፣ በብዙ አምላክ ወደ ፖሊቲስቲክ አምልኮ ነው ያላቸው ብለው የክርስቲያኖችን የሥላሴ እምነት ሲያጣጥሉ ትመለከታላችሁ። እንደውም ጣዖት አምላኪዎች ስለሆኑ ክርስቲያኖች ፓጋኖች ናቸው ብለው ነው የሚያምኑት። እና የሥላሴ እምነት ለአእምሮ በቀላሉ የሚገባም ስላልሆነ ልክ አይደለም የሚል አቋም አላቸው። ስለዚህ እግዚአብሔር የማያደናግር አእምሮ ከአእምሮ በላይ ያልሆነ አምላክ ነው ይላሉ። ማለት ለመረዳት የምንችለው አምላክ ነው እንጂ እግዚአብሔር ሶፊስቲኬትድ አይደለም ብለው ነው የሚያምኑት። እውነት እንደዛ ነው። እንግዲህ በቀላሉ ለመነጋገር ብዙ የማይገቡ ነገሮች አሉ።
ብዙ ልንረዳቸው ማንችላቸው ምስጢራት የሆኑ ነገሮች አሉ። ምሳሌ ልስጣችሁ። ለምሳሌ የመሬት ስበትን ግራቪቲን ውሰዱ። መሬት በደንብ መረዳትና ማስረዳት የቻለ ሰው ማን ነው ለመሆኑ ስለ ግራቪቲ? ወገኖች አሁን እግሬን አንስቼ ተመልሼ ወደ መሬት መረግጠው ግራቪቲ ስላለ ነው ብለው ሳይንቲስቶች ነግረውናል። እኔ ግን እንዴት ፕሩፍ አደርገዋለሁ? ጨረቃ ላይ ወጥቼ ተንሳፈፌ አላውቅም። አያችሁ። ስለዚህ ይህንን ፕሩፍ ለማድረግ የመሬት ስበት የለም አንልም። እሺ መረዳት ባልችልም የመሬት ስበት አለ፣ ነገር ግን በእምነት የምቀበለው ነገር ነው። ይሁን እንጂ የመሬት ስበት የለም የማለት ምንም ስልጣኑ የለኝም ማለት ነው። እና እግዚአብሔርን ሶፊስቲኬትድ እና ከአእምሮ በላይ የሆነ እውነት አድርገን ስላሴ ከአእምሮ በላይ የሆነ ተወሳሰበ ነውና ስለዚህ ስላሴ የሚባል ነገር የለም አንልም። በእምነት የምንወስዳቸው ነገሮች አሉ መጽሐፍ ላይ የተቀመጡ። ስለዚህ እግዚአብሔር ወሰን የሌለው አምላክ ስለሆነ በተወሰነው አእምሯችን ስለ እርሱ ሁሉን መረዳት እንችላለን ብንል በፍጹም እግዚአብሔርን ከኛ አይጠብቅም። በእኛ ውስን አእምሮ ትልቁ እግዚአብሔር ያልተወሰነው ኢንፊኒት የሆነ እግዚአብሔር በእኛ ፋይናይት በሆነ ማይንድ ሊብራራ አይችልም፣ ሊገለጥ አይችልም። ስለዚህ አንድ እግዚአብሔር በሶስት መለኮታዊ አካል ውስጥ መኖሩን መጽሐፍ ቅዱስ ያስተምረናል። መጽሐፍ ቅዱስ ከተናገረው በተለይ ስለ ስላሴ ያስተማርኩት ትምህርት አለ። እዛ ላይ ገብታችሁ ስለ ትሪኒቲ ተማሩ፣ ወይም ከዚህ በፊት ያልተማራችሁ ማለት ነው። እና መጽሐፍ ቅዱስ ከተናገረው ሙሉ በሙሉ ባይገባንም እንኳን በእምነት የምንቀበለው አንዱ ክፍል የስላሴ ትምህርት ነው። ማቴዎስ 28 የሚነግረን ይሄን ነው። ማቴዎስ 28:19 ላይ ሄዳችሁ ማየት ትችላላችሁ። ሁለተኛ ቆሮንቶስ 13 ቁጥር 14 ላይ ይሄንን ማየት ትችላላችሁ። ስለዚህ ስለ ስላሴ ያላቸው መረዳት በጣም የተምታታ ነው። በጣም ኮምፕሊትሊ መረዳታቸው ትክክል አይደለም በመጽሐፍ ቅዱስ ሚዛን ሲለካ። ሁለተኛው ነገር ስለ ኢየሱስ ክርስቶስ ያላቸው መረዳት ነው። ስለ ኢየሱስ ያላቸው መረዳት ወይም በተለይ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ አምላክነት መለኮትነት ያላቸው መረዳት የተዛባ ነው እና ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የመላእክት አለቃ ሚካኤል ነበረ ብለው ያምናሉ። ምን ማለት ነው? ኢየሱስ ሥጋ ለብሶ ከመምጣቱ በፊት ሚካኤል ነበረ ብለው ነው የሚያምኑት። እንደውም አንዳንድ ቤተ እምነቶች አሁን ቦታው ስላልሆነ በአድቬንቲስት አካባቢ ምናልባት የአንድ አስተማሪ አስተምሮ ሊሆን ይችላል። ጠቅላላ ቤተ እምነቱን ማለታችንም ስለ አድቬንቲስት ሳስተምር እዛ ላይ ገልጠዋለሁኝ። ልጅ ሆኜ እሄዳለሁ፣ አድቬንቲስት ቤተክርስቲያን እንሄዳለን። እዚህ እንትን አካባቢ ያለው ቀበና አካባቢ ስቴዲየም አካባቢ እና እዛ አንድ ፓስተር ነበሩ። እሳቸው ሲያስተምሩ አንዱ ጥያቄ ከተፈጥሮብን ቢሮ ሄደን ጠየቀን። የትንቢት ድምጽ የምትል አንድ መጽሐፍ ያስተምሩን ነበረ እና ያችን ይዘን እዛ ላይ ሳነብ ሚካኤል ይላል በቅንፍ ኢየሱስ በቅንፍ ሚካኤል ይላል። ግራ ገባን። ቢሮ ሄደን ስንጠይቃቸው አውጥቶ በዛ ዘመን ታላቁ ሚካኤል ለሕዝብ ይነሳል የሚለውን ዳንኤል ላይ ያለውን ትንቢት ቃል ጠቅሰው ለዛ መልስ አድርገው ሰጡን። እንግዲህ ሌተር ኢን ላይፍ በዘመኔ በሌላ ዘመን ስመለከተው ያ ክፍል የሚናገረው ስለ ኢየሱስ አይደለም እና ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የመላእክት አለቃ ሚካኤል ነበረ ብለው ያምናሉ። ይሄ የጆቫ ዊትነስ አስተምህሮ ነው።